የሴልፎን ጠላት ሆኜ የእጃችሁን ጣሉ እያልኳችሁ አይደለም። እንደማታረጉትም አምናለሁ። ያለሱ መኖር እንደማትችሉ ኦሬዲ ስለቆረጣችሁ። አሁን ግን ከመጽሐፍ ቅዱሳችን ጋር ሲነጻጸር ምን ይመስላል? ለሴልፎኑ ለሞባይሉ የምናደርገው ጥንቃቄ፣ የምናሳየው ክብር፣ የምናወጣው ወጪ፣ ያለን ዲፔንዳንስ በሱ ላይ ዲፔንድ የመሆናችን ነገር ከእግዚአብሔር ቃል አንፃር እንደ ክርስቲያኖች እንዴት ነው የሚል ትንሽ ጽሑፍ ነው። እንዲህ ይላል። ለሞባይል ስልካችን የምናደርገውን ያህል እንክብካቤ ለመጽሐፍ ቅዱሳችን ብናደርግለት ምን ይሆን ወይ ምን እንሆን ነበር? በመንፈሳዊ ዓለም የሞባይል ስልካችንን በምንም አይነት በቤት ጥለን እንደማንወጣ፣ በምንም አይነት ሁኔታ ከቤት ጥለን እንደማንወጣ፣ መጽሐፍ ቅዱሳችንንም እንደዚሁ በቦርሳችን ቢሆን በኪሳችን ወይም በመኪናችን በየዕለቱ ይዘነው ብንወጣ ምን ይሆን ወይም ምን እንሆን ነበር? በመንፈሳዊ ዓለም አብረነን የሰማን ሁላችንም በቦርሳችን ወይም በኪሳችን ወይም በመኪናችን እንዳመችነቱ እንደመጠኑ እንደሳይዙ ይዘን ብንወጣ በየቀኑ ምን እንሆን ምን ይሆን ነበር? በመንፈሳዊ ዓለም ጥያቄ ነው። የሞባይል ስልካችንን ያለ እረፍት የምንከፍተውን ያህል የዛን ያህል እንኳን ባይሆን መጽሐፍ ቅዱሳችንን በቀን ውስጥ አንድ ጊዜ እንኳን ብንከፍተው በቀኑ ስንት ጊዜ ሞባይሉ ስንት ይከፈታል? ለመሆኑ ስፍር ቁጥር አለው? አንድ ጊዜ በ24 ሰዓት ውስጥ መጽሐፍ ቅዱስ ቢከፈት አንድ ጊዜ ተውት። በየደቂቃዎቹ አይደለም፣ በሰዓትም አይደለም፣ በ24 ሰዓት ውስጥ ስንት ጊዜ አልኳችሁ? አንድ ጊዜ ቢከፈት በመንፈሳዊ ዓለም በመንፈሳዊ ሕይወታችን የት እንደርስ ነበር? ምን እንሆን ነበር? የሞባይል ስልካችንን በቤት ረስተን በወጣን ቀን የሆነውን ያህል ርቀት ከተጓዝን በኋላ ትዝ ሲለን መርሳታችን ትዝ ሲለን ከመንገድ ዩተርን አድርገን ተመልሰን እንደምን ወስደው ያለሱ እንደማይቀናን እንደማይሳካልን በሰላም በጤና እንደማንውል ለራሳችን ነግረናልና ተነግሮናልና ዩተርን አድርገን የሆነውን ያህል ማይል ስራ የሚረፍድብን እንኳን ቢሆን አክሲደንት አለ በመንገድ ላይ ትራፊክ ይዞኛል በሆነ ነገር ደውለን ምክንያት ሰጥተን አክሲደንት ኖሮ አደጋ ደርሶብን ሳይሆን የደረሰብን አደጋ ምንድነው? ሞባይላችን ስር ግን ሞባይሌ ረሳሁ ብንል ሰው ስለማይገባው አለቃው በምን እንደምንነግርም አላቅም። ሞባይላችን ካረሳን የሆነ ሆኖ ግን ዩተርን አድርገን ተመልሰን እንደምን ወስደው መጽሐፍ ቅዱሳችንን እንዳልያዝን ባወቅን ቀን ደንግጠንና ቆጭቶን ከመንገድ ተመልሰን እስከ መውሰድ ድረስ መጽሐፍ ቅዱስ በቤታችን በልባችን የከበረ ቢሆን ምን ይሆን ነበር? ምን እንሆን ነበር? በሞባይል ስልኮቻችን የሚመጡ መልእክቶችን በየጊዜው ያውም ቶሎ ቶሎ እየከፈትን ቼክ እንደምናደርግ ሁሉ መጽሐፍ ቅዱሳችንንም እንደዚሁ በየወቅቱ እየከፈትን ከሰማይ የሚላኩልንን መልእክቶች ቼክ የምናደርግ ቢሆን በመንፈሳዊ ሕይወታችን የት እንደርስ ነበር? ምን ይሆን ነበር? ያለ ሞባይል ስልኬ መኖር አልችልም እንደምንል ሁሉ ያለ መጽሐፍ ቅዱሴ መኖር አልችልም እስከምንል ድረስ የመጽሐፍ ቅዱሳችን ጥገኛ ብንሆን፣ የእግዚአብሔር ቃል ጥገኛ ባሪያ ብንሆን፣ ረሃብተኛ ጥማተኛ ብንሆን ምን ይሆን ነበር? ጠይቁ። ራሳችንን ቆየት እንድንጠይቅ ነው። የት ደርስ ነበር? መንፈሳዊ መረዳቴ፣ ዕውቀቴ፣ ብርታቴ፣ ኃይሌ፣ የእግዚአብሔር ቃል ዕውቀት የት ይደርስ ነበር? የት እደርስ ነበር ብለን እንድንጠይቅ ነው። ወላጆች ለልጆቻችን የሞባይል ስልክ ገዝተን በመስጠት እንደምንወዳቸው እንደምንገልጽላቸው ሁሉ መጽሐፍ ቅዱስን በስጦታ በማበርከትና አጠቃቀሙን በማሳየት የምንወዳቸው ምን ያህል እንደምንወዳቸው ብንገልጥላቸው ልጆቻችን በመንፈሳዊ ዓለም የት ይደርሱ ነበር? በበርዝዴያቸው ሊሆን ይችላል፣ በግራጁዌሽናቸው ቀን ሊሆን ይችላል፣ በሆነ ዓመት በዓል ሊሆን ይችላል። እወድሃለሁ ልጄ፣ እወድሻለሁ፣ አይ ላቭ ዩ ብለን
ጽፈንበት ጥቅስ ጽፈን ይሄንን አንብበው ጠዋት ስትነሳ ማታ ስትተኛ ብለን ብንሰጣቸው አጠቃቀሙንም አከፋፈቱንም እንዴት እንደሆነ ነገርን ብንሰጣቸው ልጆቻችን ምን ይሆኑ ነበር? በተለይ ረጅም መንገድ ለመሄድ ስንሰናዳ ከማንረሳቸው ዋና ዋና ንብረቶቻችን አንዱ ሞባይል ስልካችን እንደሆነ ሁሉ መጽሐፍ ቅዱሳችንም የረጅም ጉዞ ጓደኛችን ቢሆን ምን እንሆን ነበር? ለመሆኑ ረጅም አጭር ጉዞ ለማድረግ ስንነሳ መጽሐፍ ቅዱሴ ከማይረሱ ዕቃዎቼ አብሮኝ ከሚጋዙ ንብረቶቼ አንዱ ነው ብለን የምናስብ አማኞች ስንት ነን? በአጋጣሚ አደጋ በደረሰብን ጊዜ ቶሎ ለመጠቀም የምንፈልገው የሞባይል ስልካችን እንደሆነ ሁሉ በአደጋና በማናቸውም ችግር ጊዜ ቶሎ ወደ መጽሐፍ ቅዱሳችን ብንሄድ በዛ በደረሰብን አደጋ መካከል እግዚአብሔር በቃሉ በኩል አደጋው ለምን እንደደረሰብን የአደጋው ውጤት ምን እንደሆነ የእግዚአብሔር ዓላማ ምን እንደሆነ እግዚአብሔር ተናግሮ ከአደጋም አስመልጦ አጽናንቶ ብትገቡ ድልድይ ስር ብትሆኑ ተራራ ላይ ብትወጡ አገር ለቃችሁ ብትሄዱ መጽሐፍ ቅዱሳችሁ ሕያው ነው፣ ይሰራል። አራራራራ የሕዝብ እግዚአብሔርን ቃል አይወድም እንዴት ነው? እስቲ አሜን በሉ። ይሰራል ወይስ አይሰራ? ሞባይል ስልካችን ጥሩ ሰርቪስ ድርጅት ከሆነ ያለን ምናልባት እዚህ አሜሪካን ሀገር ከስቴት ሊሰራልን ይችል ይሆናል። አፍሪካ ስንሄድ የሆነ ነገር የሆነ ፕሮግራም መቀየር አለብን ወይም ሲም ካርድ መግዛት አለብን አይደለም ወይ? የያዛችሁት መጽሐፍ ቅዱስ ግን የትም ይሰራል። አፍሪካ ብትሄዱ ገጠር ብትሄዱ ይሰራል። ከፈት ስታረጉት ወለለለለለለለ ብሎ መልእክቱ ኮለለለለለለ ብሎ እግዚአብሔር ያናግራችኋል። ከሲግናል ውጪ ሆኖ አያውቅ። ክብር ለጌታ። ስለ ቃሉ ስለ መጽሐፉ የሞባይል ስልካችን ወርሃዊ ክፍያውን ካልከፈልን አገልግሎት ሰጪው ድርጅት አገልግሎቱን ያቋርጥብናል። መጽሐፍ ቅዱሳችን ግን ጌታችን ኢየሱስ ክርስቶስ አንድ ጊዜ ዘላለማዊ ዋጋውን ከፍሎ ስለዘጋ አገልግሎቱ አይቋረጥ። አንድ ጊዜ ከ2000 ዓመት በፊት በደሙ የዚህን መጽሐፍ አገልግሎት ዋጋ ከፍሎ ጨርሷል ኢየሱስ ክርስቶስ። ስለዚህ በወር ቢል የሚልክልን የለ፣ አልከፈልክም ብሎ አገልግሎቱን የሚያቋርጥብን የለ። አረ ክብር ስለዚህ ቃል ለጌታ ለእግዚአብሔር ይሁንለት። አሜን ወገኖቼ። የሞባይል ስልካችንን በየጊዜው ጠብቀን ቻርጅ ማድረግ ግዴታችን ነው። እውነት ነው። የኔ ስልክ አሁን ስልክ ኪሴ ውስጥ የለም፣ የሆነ ቦታ ሰካልኝ ብዬ እዛ እየተመገበ ነው። የሞባይል ስልካችን በየጊዜው ጠብቀን ቻርጅ ማድረግ ግዴታችን ሲሆን መጽሐፍ ቅዱሳችን ግን የሚደክምና የሚሞት ባትሪ ስለሌለው ቻርጅ መደረግ አያስፈልገውም። አንድ ጊዜ ከዛሬ 2 እና 3 ሺህ ዓመት በፊት የተሞላው ባትሪ እስካሁን ይሰራል፣ ወደፊትም ይሰራል። አረ ሃሌሉያ አሜን። ቅድም ምን እንሆን ነበር ይሆን? ሞባይል ስልካችን እንዲህ ቢለጠፈን እንዲህ ቢጣጋን እንዲህ ሰውነታችን ቢሆን መጽሐፍ ቅዱሳችን መጽሐፍ ቅዱሳችን የእግዚአብሔር ቃል ምን እንሆን ነበር? በመንፈሳዊ ዓለም ምን ይሆን ነበር ብዬ በጥያቄ መልሱን ልስጣችሁ። በቃሉ እንሞላ ነበር። በነገር በወሬ በፖለቲካ በዘረኝነት በክፋት በጥላቻ አንሞላም። በምን እንሞላለን? በቃሉ እንሞላ ነበር። ቃሉ በሙላት ይኖርባችሁ እንደተባለ ሌላ ምን እንሆን ነበር? በቃሉ እንወረስ ነበር። ኃጢአት አይወርሰንም፣ ሌላ ነገር አይወርሰንም። ኃጢአት በሕይወታችን ስፍራ አያገኝም ነበር። ጤና ነሽ ለሆነ የሥጋ ወሬና ከንቱ ንግግር ጊዜ አይኖረንም ነበር። ቃላችንና ኑሯችን ኢየሱስን ይገልጠው ነበር። የደከመውን በቃል እንዴት እንደምንደግፍ እናውቅ ነበር።
የጽድቅና የቅድስና ጥማታችን ብርቱ ይሆን ነበር። መንግሥተ ሰማያትን ናፋቂዎች እንሆን ነበር። የመንግስቱ አእምሮ ኪንግደም ማይንድ ይኖረን ነበር። ባለ ፈርጀ ብዙ ራእይ እንሆን ነበር። በአንድ ሐሳብ እንስማማና እድገታችን ይፋጠን ነበር። እርስ በርሳችን ቸሮችና ሩህሩሆች እንሆን ነበር። እግዚአብሔር በክርስቶስ ይቅር እንዳለን ይቅር እንባባል ነበር። ለሰይጣን ጥቃት አንጋለጥም ነበር። ዲያብሎስ ጥቅስ እየመዘዘ ሲያቆስለን እኛ ደግሞ ቃሉን እየመዘዝን እንቆራርጠው ነበር። መጽሐፉን ይዘን በመታየታችን እግዚአብሔርን ስለምናስከብረው እርሱም በሰዎች ፊት የተከበርን ሰዎች ያደርገን ነበር። በክርስቲያናዊ ምስክርነታችን ብርቱ እንሆን ነበር። በመንገድ ላይ፣ በመስሪያ ቤታችን፣ በገበያ፣ በመዝናኛ ስፍራ ሁሉ ስለ ክርስቶስ ለመመስከር ምክንያት ስለሚሆነን ብዙ ሰዎችን ወደ እግዚአብሔር መንግሥት እናፈልስ ነበር። ይሆን ነበር። ይሄ ሁሉ እንዲህ ይሆን ነበር፣ ግን አልሆነም። ምን እናድርግ? የአባትነት ምክር ልስጣችሁ። እያንዳንዱ ሰው እዚህ ያለ ወንድ ሴት ጌታን የሚወድ እግዚአብሔርን የሚወድ በሙሉ መጽሐፍ ቅዱስ ብቻ ሳይሆን መጽሐፍ ቅዱሴ ሲበሉ መጽሐፍ ቅዱሴ የምትሉት መጽሐፍ እያንዳንዳችሁ ለግላችሁ ይኑራችሁ። ይሄ የግላችን የግሌ የሆነው መጽሐፍ ቅዱስ በምንም አይነትና ምክንያት ካጠገባችሁ አይለይ። በቅዱሳን ምክር ሰልፍ አድርግ ይላል እግዚአብሔር ቃል። ሐሳብህ ትጸናለች። ይሄ የተከበረ ምክር ነው። መጽሐፍ ቅዱሴ ስማችሁ የተጻፈበት፣ ስልክ ቁጥራችሁ የተጻፈበት መጽሐፍ ቅዱስ ቢጠፋ የሆነ ቦታ እንኳን ቤተክርስቲያንም ይሁን ጣልጥላችሁ ብትሄዱ ሰው መጽሐፍ ቅዱስ ብሎ ደውሎ የሚሰጣችሁ የራሳችሁ ምን መጽሐፍ ቅዱስ ይኑራችሁ። ዝም ብሎ መጽሐፍ ቅዱስ አይደለም። ከቤት 2-3 ሊኖር ይችል ይሆናል። አንዳንዶቻችን ብድግ አድርገን ዛሬ አንዱን ነገ አንዱን የምናመጣው ሳይሆን የምናጠራበት፣ ካስፈለገም ዳር ዳሩ ላይ ማስታወሻ የምንጽፍበት፣ ስማችን የተጻፈበት የራሳችን ምን እያልኳችሁ ነው? መጽሐፍ ቅዱሴ እስቲ በሉ ባካችሁ፣ እግዚአብሔር ይባርካችሁና መጽሐፍ ቅዱሴ የምትሉት ይኑራችሁ። ይሄ መጽሐፍ ቅዱሴ ያላችሁት የግል መጽሐፍ ቅዱሳችሁ የትም ሂዱ የት ካጠገባችሁ አይለይ። ለኢያሱ እንደተባለ ይሄ መጽሐፍ ከአፍህ ምን አይሁን አይለይ እንደተባለ ወደ ቤተ ክርስቲያንና የመጽሐፍ ቅዱስ ጥናት ቦታዎች ስትሄዱ ምን ጊዜም ከእጃችሁ አይለይ። ያ መጽሐፍ ቅዱሳችሁ እንዳይቆሽሽ፣ እንዳይተጣጠፍ፣ እንዳይገነጣጠል፣ እንዳይቀደድ እንክብካቤ አድርጉለት። ያንዳንዱ ሰው መጽሐፍ ቅዱስ መዓት ቢል፣ የቴሌፎን ቢል፣ የስም የእንትን ቢል፣ የጋዝ ቢል ተጠቅጥቆበታል። ያንዳንዱ ሰው መጽሐፍ ቅዱስ ቼክና ዶላር የቼክ ቡክ እንዳለ እዛ ውስጥ ተቀምጧል። አንዳንዱ ሰው መጽሐፍ ቅዱስ ሌላ መጽሐፍ ገብቶበታል መሃሉ ላይ። መከራውን አበሳውን ነው የሚያየው፣ ያልተሰጠውን እየተሸከመ። ከዚህ ጉስቁልናና አቢዩዝ የተነሳ ያለ ዕድሜው ይቀደዳል፣ ይተጣጠፋል፣ ይጨረማመታል። ልጆቻቸው ፊት ዝም ብለው ይጥሉታል። ልጆች ምንም አያውቁም። መቅደድ፣ መስበር የሆነ ነገር የራሳቸውን ኤክስፕሎር ስለሚያደርጉ በቃ ይቀዱታል፣ ይገነጣጥሉታል። እንደዚህ አይነት ክርስትና የተንሸዋረረ ክርስትና የለም። የለም በሉ እስቲ የለም። ክርስትና አይናማ ነው፣ ሸውራራ አይደለም፣ በደንብ ያያል። ስለዚህ እንክብካቤ አድርጉለት ለመጽሐፍ ቅዱሳችሁ። ይዘነው ስንቀመጥ ከፊታችን ጠረጴዛ ከሌለ በእጃችን ወይም በጭናችን ካልሆነ በስተቀር ወንበር ስር መሬት ላይ አታስቀምጡ። በእድሜ ትንንሽ ለሆኑ ሕፃናት አትስጧቸው። ልዩ ልዩ ወረቀቶችና ቁሳቁሶችን በውስጡ አትሰግስጉ። በህዝባዊ መገናኛ ቦታዎች በእጃችሁ ይዛችሁ ለመቀመጥ ከቶውንም አትፈሩ። አሜን አሜን አሜን። አትፈሩ። ምን አለ? በሰዎች ፊት በእኔና በቃሌ የሚያፍር ሁሉ
በመላእክቱና በእግዚአብሔር አብ ፊት የሰው ልጅ ምን ያረግበታል? ያፍርበታል። አትፈሩ። መጽሐፍ ቅዱስ ይዛችሁ በመታየታችሁ ይሄን መጽሐፍ ይዛችሁ በመታየታችሁ